አፕሊኬሽን በኮምፒውተራችሁ ላይ መጫን ትችላላችሁ። በመቀጠልም ዩቲዩብ ላይ በመግባት እንዴት ፈጣንና ማራኪ ቪዲዮዎችን ኤዲት ማድረግ እችላለሁ ብላችሁ ሰርች በማድረግ የነጻ ትምህርቶችን መከታተል ትችላላችሁ። የሌሎች ታዋቂ ሰዎች ቪዲዮዎችን እያወረዳችሁ የራሳችሁን ጽሑፍ፣ ሰብታይትል፣ የድምጽ ኢፌክት፣ ሳውንድ ኢፌክት እና መሸጋገሪያዎችን የተለያዩ ትራንዚሽኖችን እየጨመራችሁ ቪዲዮ ኤዲት ማድረግ ተለማመዱ። ክህሎቱን በሚገባ ስታዳብሩ የውጭም ሆነ የሀገር ውስጥ ዩቲዩበሮችን በኢሜይል አሊያም በኢንስታግራም በቴሌግራም ላይ እነሱን በቀጥታ በማግኘት አንድ ቪዲዮ በነፃ ልስራላችሁ ብላችሁ ትቀርቧቸዋላችሁ። ከዛም በኋላ ስራችሁን ለነሱ ትልኩላችኋላችሁ። ስራችሁን ካዩና ከተደሰቱ ያለ ጥርጥር የቋሚ ኮንትራት ሰራተኛቸው ያደርጓቸዋል። እንደዛም በማድረግ እናንተ ከነሱ ጋር በመነጋገር ለሶሻል ሚዲያቸው ቪዲዮዎቹን ኤዲት አድርጎ በመስራት በቋሚነት ብዙ ክፍያዎችን መክፈል ትችላላችሁ ማለት ነው። ሁለተኛ ኮፒራይቲንግ፣ የሽያጭ ጽሑፍ። ኮፒራይቲንግ ማለት ዝም ብሎ ጽሑፍ መጻፍ ማለት አይደለም። ኮፒራይቲንግ ማለት ሰዎችን በጽሑፍ አሳምኖ የሰውን ስለ ልቦና አንብቦ አንድን ምርት ወይም ደግሞ አገልግሎት እንዲገዙ የማድረግ ከፍተኛ ጥበብ ነው። ክሎዚንግ ኤ ሴል ኢን ፕሪንት ይሉታል። ኢንተርኔት ላይ የምታዩት እያንዳንዱ ማራኪ ማስታወቂያ፣ የዌብሳይት ላይ ጽሑፍ እና ኢሜይላችሁ ላይ የሚገባው የሽያጭ መልእክት በሙሉ የተጻፈው በኮፒራይተሮች ነው። አንድ ድርጅት ምርት አምርቶ ሊያከማች ይችላል። ነገር ግን ያንን ምርት በሚያምሩ ቃላቶች ገልጾ የሚሸጥለት ባለሙያ ከሌለ ኪሳራ ውስጥ ይገባል። ቃላት ኃይል አላቸው። ትክክለኛ ቃላት ደግሞ በሚሊዮን የሚቆጠሩ ብርን ያመጣሉ። ይህንን የሽያጭ ጽሑፍ ጥበብ ወደ ራሳቸው የገቢ ምንጭ ለመቀየርና ስኬታማ ኮፒራይተር ለመሆን መጀመሪያ ማድረግ ያለባችሁ ነገር የሰውን ስለ ልቦና ሳይኮሎጂ ኦፍ ሴሊንግ ማጥናት ነው። ሰዎች ለምን እንደሚገዙ፣ ስሜታቸውን እንዴት መንካት እንደሚቻል የሚያስተምሩ መጽሐፍትን አንብቡ። ታላላቅ የውጭ ኩባንያዎች እንዴት ማስታወቂያ እንደሚሰሩ፣ ቃላትን እንዴት እንደሚመርጡ ተከታተሉና ኮፒ ያደረጋችሁ ጻፉ። ከዚያም በሀገራችን ወይም ደግሞ በሰፈራችሁ ላሉ ቢዝነሶች፣ ለምሳሌ ለሪል ስቴቶች፣ ለልብስ አስመጪዎች ወይም የተለያዩ የመዋቢያ ዕቃዎች ሻጮች ጋር ሂዱ። የሶሻል ሚዲያ ጽሑፎቻቸውን ሰዎችን በሚስብና እንዲገዙ በሚያደርግ መልኩ ለአንድ ሳምንት በነፃ ልጻፍላችሁ ብላችሁ አቅርቧቸው። እናንተ በጻፋችሁት ጽሑፍ ምክንያት የድርጅቱ ሽያጭ መጨመሩን ሲያዩ ያኔ እናንተ የፈለጋችሁትን ብር ክፈሉኝ ብላችሁ ብትጠይቋቸው በደስታ ይከፍሏችኋል። ምክንያቱም እናንተ በጻፋችሁት ጽሑፍ ምክንያት ሽያጫቸው ከፍ ስላለ፣ ገቢያቸው ስለጨመረ ማለት ነው። ሶስተኛ የሶሻል ሚዲያ አስተዳደር፣ ሶሻል ሚዲያ ማኔጅመንት። አሁን ባለንበት ዘመን አንድ ቢዝነስ ሱቅ መክፈት ብቻ በቂ አይደለም። ያ ሱቅ ኢንስታግራም፣ ፌስቡክ እና ቲክቶክ ላይ በንቃት መኖር አለበት። ነገር ግን ትልቁ ችግር አብዛኞቹ የቢዝነስ ባለቤቶች ዕቃ በማምጣት ሰራተኛ በማስተዳደር እና ቢዝነሱን በመምራት በጣም ስራ ይበዛባቸዋል። በየቀኑ ቪዲዮ ለመቅረጽ፣ አሳምሮ ፖስት ለማድረግ፣ የደንበኞችን ኮሜንት ለመመለስ እና ገጻቸውን ለማሳደግ ጊዜም ሆነ ዕውቀቱ የላቸውም። ክፍተቱ ያለው እዚህ ጋር ነው። እነሱ ገንዘብ አላቸው፣ ግን ጊዜ የላቸውም። እናንተ ደግሞ ጊዜ አላችሁ። የሶሻል ሚዲያ ማኔጀር ማለት የአንድን ድርጅት የዲጂታል ገጽታ ሙሉ ለሙሉ ተረክቦ የሚያሳድግ ባለሙያ ነው። ስለዚህ ይህንን ትልቅ ክፍተት አይታችሁ የራሳችሁን ኤጀንሲ ወይም ደግሞ ቢዝነስ ለመገንባት ዛሬውኑ መውሰድ ያለባችሁ ተግባራዊ እርምጃ ምንድን ነው? በመጀመሪያ እያንዳንዱን የሶሻል ሚዲያ አልጎሪዝም እንዴት እንደሚሰራ መረዳት አለባችሁ። ቲክቶክ ላይ ምን አይነት ቪዲዮ ቫይራል እንደሚወጣ፣ ኢንስታግራም ላይ ምን አይነት ፖስት ሰውን እንደሚያሳትፍ ዩቲዩብ ላይ ገብታችሁ ተማሩ። ኮንቴንት ካላንደር ወይም ደግሞ የፖስት ማድረጊያ ፕሮግራም ማውጣትን ልመዱ። ይህንን ካወቃችሁ በኋላ ሰፈር ውስጥ ወዳለ አሪፍ ካፌ ወይም የልብስ ቡቲክ ወይም ደግሞ ጂም ሂዱ። የቲክቶክ እና ኢንስታግራም ገጻችሁን ለአንድ ወር በነፃ ላስተዳድርላችሁ፣ ተከታዮቻችሁንና ደንበኞቻችሁን ላሳድግላችሁ በሏቸው። ውጤቱን ሲያዩና ደንበኛ ሲበዛላቸው በቋሚነት በወር እያስከፈላችሁ ማስተዳደር ትጀምራላችሁ። አስቡት 5 ደንበኛ ብትይዙና እያንዳንዳቸውን በወር